I think it's strange for your children to watch you like they have ሲጀመር ቴዲ አፍሮ ዳስጣል ሲል ብዙዎች የዳስጣል ትርጉሙ አልገባቸው ነበር። አሁን ደግሞ ጭራሽ ይሄንን ሲያዩ ሊወዛገቡ ነው ማለት ነው። ዳስጣል ማለት ኦኬ ወደሚል አጉል ነገር ወደ ማንሰላሰል ውስጥ ሊሄዱ ነው ማለት ነው። ወገን ወዴት እየሄድን ነው? ሄይ ምንድነው እየተካሄደ ያለው? Really remarkable and really inspiring and ሳምንታችሁ እንዴት ነበረ? ሳምንቱ ሙሉ ኮምኩማችሁ ዛሬ መታችሁ ሰኞ ላይ ስትቀመጡ አይኑ ትንሽ ደበር እንደሚላችሁ ግን እኔ ያለው አመጥቻለሁ። ተፍታ ነው ማረጋችሁ ፈታ ዘና ምን ሊሆናል ማለት ነው። እስከመጨረሻው አብራችሁን ቆዩ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አዲስ ሆናችሁ እስከ ዛሬ ድረስ ሰብስክራይብ ሳታደርጉ ስለዚህ አሁን ሰብስክራይብ ያደረጋችሁ ቤተሰብ ሆናችሁ እንዳትረሱ። ፖይንት ኦፍ ቪው ማታች እንኳን ሸኝተህ ስትመለስ ይላል። ቀዳዳው ኢታባባት የደረሰበት ያውቃልሽ። አንበሳው እዱዬ እንኳን አንቺ አስደነገጥሽኝ። መኪና ስራ ያለኝ አልመስልም። አሁን ሲሄድ ዞሮብኝ እኮ ነው። የኔ ቆንጆ መኪና ገዛሽ? መኪና ገዛው። እውነት ታስታውሳለህ? ያኔ እንጋባ ስልህ የትም አደርሽም እያልከኝ ነበር። እምቢ ብዬ ነው። አዎ ኧረ ነው እንደዚህ ታደርጋለህ። እምቢ ብዬ ነው። እኔ ይገባኛል። እውነት መኪና ገዛሽ? ወይ እንደውም ይሄ ከስንት አንዴ የሚይዛት 3 መኪና አለኝ፣ ቤቶች አሉኝ። አዎ አንተም ቢያልክ ያኔ የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። እንባችሁ ደረሰ። አገባሽ? አሁን አገባሽ? እና አሁን በምን ላግዝ? እኔ ልረዳ ከጎን ልሆን ዝግጁ ነኝ። ችግር የለውም። ውሻ ትፈልጋላችሁ? የምን ውሻ? እኔ ውሻ እንደማልወድ ታውቃለህ። እሺ ድመት ልሁን? እናንተ ቤት አቤት የኢትዮጵያ ፋሚሊ እኮ በቃ ምንም ሰፖርት ምናምን ነገር የሚባል ነገር የለም። እውነት ለመናገር ይባጭን ይሄ ልጅ ተመስጦ ነው። ዳዲ ምንድን ነው የልጁን ተስጦ? ልጁን በአጭር ቀጫችሁት። አሁን ፖሊስ አባት ልጁን ሲቆጣ ይላል። እንዴ ነው 0 ከ5 ያመጣው ነገር አይደለም። ማትስ አስተማሪ እኮ ኤክስን ፈልጋት ብለኝ ቢልስ መጀመሪያ ከጠፋች 48 ሰዓት መሙላቱን እርግጠኛ አትሆንም? እሱ ፈልግ ስላለ ብቻ እሺ ብለህ ትፈልጋለህ? መጀመሪያ እኮ መስቀለኛ ጥያቄ ይጠይቃል። ከመጥፋቷ በፊት በማዕከላችሁ ጸብ ነበረ ወይ? ለመጨረሻ ጊዜ ያያት መቼ ነው እኮ ተብሎ መስቀለኛ ጥያቄ ይጠይቃል። ማቅጦባት ቢልስ የጠፋችሁ በምን ታውቃለህ? እኔ እኮ በአንተ ምክንያት ወላጅ እየተባልኩ መመላለስ አለብኝ? እስረኛ ጠያቂ ራሱ እኮ እንደዚህ አይመላለስ። ትሰማኛለህ? ከዚህ በኋላ እያንዳንዱን የወንጀልን ሪፖርት ማለት የውጤትን ሪፖርት ማየት ፈልጋለሁ። እንዴ ጨርሻለሁ። አባትየው ራሱ ወላጅ ማምጣት ያለበት ሳይሆን መስለኝ አይቀርም። ደጋግሜ ነግሬሻለሁ። ውጭ ዘመድ ያለው ሰው ወጥቆ አይወጣም። አክስቴ ማለት ቅርበታችን ራሱ ሄሎ አክስቴ እንዴ ምሽ ያጥንት ችግር አይደለም ሱያኔ። አዎ የእንት ልጅ ባለፈው አንቺ ያስከፈትሽኝ አካውንት አለ አይደለ አክስቴ የሚለው ባንክ ደውለውልኝ ማታንቀሳቅሰው ከሆነ ዘንድሮ በከዚህ ዓለም ነው የምናንቀሳቅሰው እያሉኝ ነው። ድንገተኛ ዛቻ። እሺ ጓደኞቼም ራይድ ምናምን መኪና ተከራይተው እየሰሩ ትንሽ እንደዛ አይነት ነገር አሪፍ ሆኖ አላየሩ ጀብሎ እያሰብኩ ነው። ለኔ ነው በደረቴ የምታስቢው? ዝጊልኝ። የሰው ሀገር ሰው ነሽ። በቃ ምንድነው በእንትን ቸኮሌና ማስቲካ ልካለሁ በደረቴ ትሰራለህ ነው የምትለው። አይደለም እኮ ብላለሁ። ተረጋግጧል። አንተ አጎቴ ይወጣ እንዴ? ይወጣል አይደል? የኔ አጎቴ ይወጣል ዋላ አይደል? የኔ አጎት ማከካችን ነው። ሻስ ድስብርና ልካከለ ማከካቸው ነው። ደስ ይላል። ፖይንት ኦፍ ቪው የባህል አፈሳ ይላል።
መታወቂያ ይዘሃል? አዎ ይዣለሁ። ፓስፖርትስ? አልያዝኩም። ፓስፖርት ሳትይዝ ነው ሸገር ሲቲ ላይ ወርር የምትለው? ና ትገባለህ። ምንድን ነው ለገና አስገብታችሁኝ ጥምቀትን ከእናንተ ጋር አክብሬ መውጣት እንዴ? ምን ችግር አለው ታዲያ? ረመዳንን አክብረህ ጸባይ ታይቶ ለትንሣኤ ትፈታለሽ። ጸበሬ ይሄ ከባድ ነው። ምን አይነት ሲቹዌሽን ውስጥ ነው ያላችሁ ኢትዮጵያ ያላችሁ ሰዎች? ታናሽ ወንድሜን እመታለሁ ብዬ ሲመታኝ ይላል። አንተ ሳሚ ምንድን ነው ደግሞ? ገብታ አጥና እዛው እንትን እንዳለ ማንን ነው አጥና የምትለው? ቃት አንተን ነው አጥና እያለ ሂዳተ ጆሮ እንዳላቃጠለዳ አጥና ምን አይላል እንዴ? ማን ነው እንዴ? ምንድነው የምትኮሳተረው? ምንድነው የምትኮሳተረው? ሌላ ሰው አለ ከዚህ ጋር እንዴ? ታላቁ እንደመሆን ረሳው ለኔ ሂድ ታላቅ ምናን አትበል። ሰማኝ? ታላቅ ምናን አትበል። አንተ ቦልታ ምትበልታለህ እኮ አትጩ። ሰማኝ? ድምፅን እንዳልሰማው እሺ? ምን ተንጫጫለህ? እንዳንተ ከፈለክ ከመይነች አስጣለች። ባለፈውም ታውቃለህ እና ትወጋለህ፣ ትረሳለህ። ቁጭ ባል እያልኩህ አይደለም እንዴ? ቁጭ ባል አትጩ። ጸጥ እሺ፣ ጸጥ በል። ከማን ጋር እንደሙል አታውቅም እንዴ? እናት አንተ እንዲህ በያይዳለሽ ትወጋለህ፣ ትረሳለህ። ወንድም ብሎ ሴት ነሽ ጀመር። አንተ አርፈህ ቡና አፍላ፣ ቁጭ በልና አንተ መልስ እንደማይመስልኝ ግን ጸጥ በል እያልኩህ ነው። ሰማኛ? ከቤት እንዳትወጣ እንደ አይነት ነው ማጠፋ። ከቤት ተሳስተውጣ አንተ ከቤት እንዳትወጣ ጭራሽ። አይ ነው ይሄን ፊሊንግ ጋይስ፣ የምር ታናናሾች ማለት ነው የሆነ ሳሌ ድንገት ተነስተውና ነገር በጥፊ የሚልሷቸው ነገር አለና አባቴ አደገልኝ ይላል። ዋት ጋይስ፣ አሁን የሚያሳዝን ያስተዋልኩትን ነገር ላሳያችሁላችሁ። አባቴ ትልቅ ሰው እየሆነ ነው፣ ሽበት እየወጣበት ነው። ትልቅ ሰው እየሆነ ነው። ኩዮችን ባሳያችሁ ጋይስ፣ ግማሹ ቆርቦ ገዳም ገብቷል፣ ግማሹ ጡረታ ወጥቶ ቤቱ ተቀምጧል። አንተ ምን እሺ ነው ግን ቆይ ወራይት ሾው ነው 05 ጋይስ፣ ኩዮች አሳየን በሉኝ። እኔ አሳያችኋለሁ። ብሎግ እናደርጋለን። 05 ሰፈሩ ሄደን ብሎግ እናደርጋለን። አይ ሽማግሌ በግድ ካላረጀብኝ ወይ አያስቅ ዋሽንት ላይ ያደረጉት ነበር። ጋይ አንተ ገራሚ አይደል እንዴ? ገራሚ አይደል እንዴ? ድገመኝ እስኪ እናትዬ ምንድን ነው? አቡኪኒ ካንተ ውጪ ላይቭ ራሱ አልገባም ከዚህ በኋላ። You get it? If you don't get it, forget about it. ጀግናው ወረዳሉ ወረዳሉ ጀግናው ወረዳሉ። ኧረ ወገን ተው ተው፣ አታስቀስፉን። አንተ ወራ በመንገዳችን ላይ የገጠመን ደግሞ አንድ እጁ በሳይክል እንጀራ አናቱ ላይ ጭኖ ስልክ እያወራ ነው። የደረስክ ነው ዴሊቨሪ። ጀግና ማርያምን ጀግና። ይወጡ አቺ ትችያለሽ። ማርሽ ማኛው ምርጥ ነው። በርታለን። አስባችሁታል? ላይ ያለ ብሎ ዞሮ ቢጥለው። ያ የምር ግን ጎበዝ ነው በጣም። ኢማጂን ባላንስ ጭንቅላቱ ላይ ያደረገው እንዴት ነው? ምንድን ነው? አንድ አናት ብቻ ነው ያለው? ተመሳሳይ ነው ከኛ ጋር ወይስ? ክላስ ሄዶ የማያውቀው ልጅ ለፈተና ሲሄድ ይላል። ይሄ ግን ማለት ነው ጥያቄውን ካየው በጣም ያስረዳንን ነገር እኮ ነው የመጣው። ይሄ እኮ እዚህ ጋር ሰባተኛው ራሱ ነው የመጣው። is a love line pupil and like and friendly ምን አይነት እንግሊዘኛ ነው ያወራው? ይሄ ግን ማለት ነው ጥያቄውን ካየው በጣም ያስረዳንን ነገር እኮ ነው የመጣው። ይሄ እኮ እዚህ ጋር ሰባተኛው ራሱ ነው የመጣው። is a love line pupil and like and friendly ሲል በቃ ራሱ ጥያቄው ነው የመጣልኝ። በቃ መልሱን ተናግሮታል። እኔ የምለው አንዴ 9ኛውን ፎልስ ነው ያልኩት። ልክ ነኝ እንዴ? ኧረ አባ ትሩፎልስ የለውም። ትሩፎልስ እኮ የለውም ወንድሜ። ችግር የለም። እና ይሄኛው በቃ ልክ በቃ እሱ እንዳስረዳው ነው ያመጣው። ቀላል ነው በጣም ደግሞ ሁሉም ጥያቄዎች ቀላል ነው። እኔ የምለው የ12ኛውን ማይክሮኮንድሪያ ነው ያልኩት። ልክ ነኝ እንዴ? ማይክሮኮንድሪያ ነው አባ እስከ 10 እኮ ነው ጥያቄው። ችግር የለም። እና ዲዩ ሳምቡ ሲል ግን እኔ የምላችሁ ያልተማረውን እኮ ነው ያወጡት አይደል? ያልተማረውን እኮ ነው። ኧረ ሁሉም ቀላል ጥያቄ ነው። ሁሉም ያስረዳን በጣም ሙሉ ነው የተመረነው ነው ያመጣው። ጭራሽ ያልተማረውን ነው። ቲቸር መላኩ ግን ምን ሆኖ ነው ያላስተማረን ነገር እንዴት ያወጣል? ኧረ ቲቸር መላኩ አይደለም እኮ የሚያስተምረን እኮ ማዛ እኮ ነሽ የምታስተምረን። ይሄን አንድ ነው ማዛ መላኩ አንድ አይደሉ እንዴ?
ምንድነው አባ እኔ አስተማሩ ለምን ይተውጣሉ አረ ምን አርጉ ነው የምትለን አባ ምን አርጉ አታነብም እንዴ ምን ነው እውነት ነው ይላል ምንድነው እስቲ እውነቱ how are you everybody everybody how are you everybody yellow maybe ready okay life is full of problems problem is not permanent but life is permanent so peace problem confidence and enjoy your life what do you say everybody enjoy your life ትሉናላችሁ ኦኬ እሺ ብለን ደግሞ መንገድ ላይ ወተን ምናምን ፈታ ዝንጥ ምናምን ብለን ወደዛ ስንል ተመጡና በጫማ ጥፊ ትሉሱናላችሁ ቤት በኩል ኢንጆይ የምናደርገው አባቴ ያ just for fun ደግሞ ዋው አባካቹ አንዲ ለሞራሉ አጡት የምን ልጅ ናት የእንቁላል የቀድሞ ጠቅላይ ሚኒስቴር ነፍሳቸውን ይማርና አቶ መለስ ዜናዊ የመጀመሪያ ስማቸው ማን ነበር መሌ ስለ ውድ መሌ ውቅያኖስ የሚያጠና ሳይንስ ምን ይባላል study of ውቅያኖስ አንቺ ምንድነው ምን አረገ ይስጥፋ አደ ሉክ አደናቀፋት ፈርዶብናል እኮ ወጋ ፈርዶብናል ሮናልዶን ሮናልዶን ታውቂዋለሽ አውቀዋለሁ ማን ነው እዚህ እግር ኳስ የሚጫወተው ጎብለሻል አውቀዋለሁ ድሮ ገና ነው የማውቀው ፈረንጅ እኮ ነው ከዛልሽ አሁን ጦርነቱ ተባብሶ አይደለ ፈርቷሉ የራሱን ሄሊኮፕተር አስነስቶ ወጣሉ በዚህ ነው እንዴ በዚህ ነው ሄደ በዚህ አሁን ባለ ቅድም መጫው ምንድነው መጫው ከበዚህ ጋር ቅድም ሄሊኮፕተር አልሰማሽም እንዴ በዚህ ሲሄድ በዚህ ነው ወይ ሄደው አልኩሽ በዚህ ወዴት ነው ሄደው ታዲያ ወደዚህ ወደ ሞያሌ ወይ ወደ ኬንያ ሄደው ወደ ሞያሌ ወደ ኬንያ እንዴት ሆኖ ከዛ ኦኬ እሺ ሙካ ባይዞ ቲክቶክ ላይ በጣም ብዙ አድርቅ ሰዎችን አውቃለሁ the most የእሙካን ልጅ ሳባን የሚያክል አድርቅና የምታሳዝን እናት ደግሞ እሙካ የለች እንደነሱ የሚያክል የለም እውነት ለመናገር 15 ዓመቴ ነው ትላለች እኔ አሁን ላይ ከእቴ ጋር ባለው ጋር አሁን 15 ዓመቴ ነው ተቀልሻል 15 ዓመቴ ነው ማን እኔ ለምን እኔ 15 ዓመቴ ነው ስንት ዓመት ነው ማለት ነው ትበላለጡት ኧረ 15 ታይ ውሸት ነው አንቺ ውሸት አታውሪ 15 ዓመቴ ነው እያለች ነው 20 ዓመቷ ነው አሁን እኔ እሙካ 15 ነው በል 15 ነው 15 ነው ይባለው እዚህ ላይ በኢየሱስ ክርስቶስ እሺ በይ ሙካ አንቺ ዝም በይ ታይ ቆጥሩሽ ነገር የላትም እኮ አንዳንዴ የሚመጣባት ነገር አለ ሰው እንኳን አታፍርም ሁላንቺ ብሎ ነው እዚህ ድረስ መጥቶ አክብሮ ጠርቶ የሚጠይቅሽ ጥያቄ ምስኪን እኮ ናት ነው ምን ይሻላል እሺ አይ እኔ 15 መሆን ነበር የፈለኩት ደስታሽ ውሸቷስ ምን ስለዚህ ምን እናደርገው 20 እንበለው 15 እንበለው የት ይሻላል በቀለድ አልፈልግም ታይ ስለዚህ የት ይሻላል አልፈልግም ይሻላል በቃ 20 ይሆናል አንዴ ስነግርሽ ስሜን እሺ በዛው በስቆልጣት ደግሞ ያበደ ነበር እንግዲህ ሰሞን ሶሻል ሚዲያ ላይ ካሉን አነጋጋሪ ከሆኑ ጉዳዮች አንዱ የንቅሳት ጉዳዮች ነው ንቅሳት እንግዲህ ያው ብዙ ሰው ይነቀሳል ምናምን ታውቁታላችሁና ሰሞኑን ግን አዲስ አበባ ላይ ከባድ ንቅሳቶች ብዙ ሰዎችን የሚያስደንቁ ንቅሳቶች ብዙ ሰዎችን የሚያስደንቁ የሚያስገርሙ እውነት ነው ውሸት ነው ለማለት ግራ የሚያጋቡ አይነት ንቅሳቶች እያየ ነውና ከሰሞኑ ቲክቶክ ላይ ተመልከቱ ብቻ እናንተ ከሌ በከሌዳ ግንባር ሰፊ ነው እንደ ሰሌዳ አሁን ይሄ ምን የሚሉት ንቅሳት ነው ቆይሽ ማለት ኦኬ እንቀጥል አይችልም ይሉሃል አይዞህ
እኔ አልገባኝም እኮ ወገን ማለት መልእክቱ ኦኬ ተውት በቃ ይሄንን ተውና ዋናው በጣም ግራ እያጋባን ያለው ነገር ይሄ ነው። ለንጉሱ ይገባል። ቴዲ እኮ ዳስጣሉ ያለው እኮ ሁላችንም እናውቀዋለን አይደል? አንደርስታንድ ያደረጋችሁ ሰዎች ዳስጣል ያለው ለምን እንደሆነ ታውቃላችሁ እንጂ እዛ ጋር ጣሉ እኔ አላልኩም። አሁን ወገን እውነት ለመናገር ቴዲ ይሄን ቢያይ ምን ይላል? ብዙዎቻችን እኮ ለቴዲ ያለንን ፍቅር እናውቃለን። ብዙዎቻችን ቴዲ ማርኮናል፣ ዳስጣል በጣም ተመችቶናል። የዚህች ልጅ ግን ፍቅር በጣም በዛ፣ እላዩ ላይ እስኪያስጥላት ድረስ ይሄ ፌር ነው ወገን? እና አንዳንዴ የምታደርጉትን እያወቃችሁ የምሬ ነው የምላችሁ። የዛሬ ቪዲዮአችን ይህን ይመስላል። ፈታ ዘና ግርም እንዳላችሁበት ተስፋ አድርጋለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቤተሰቦች ታውቃላችሁ ቪዲዮ ላይክ ነፍለክ እያደረጋችሁ ሀሳብ አይስታችሁን ኮሜንት ላይ ማስቀመጥ። ቀጣይ በአሪፍ ቪዲዮ እስክንገናኝ መልካም ጊዜ